አንድ መጽሐፍና አንድ ጥይት ያው አስተማምንም ይባላልና ምናልባት መጽሐፍ አንባቢ ካልሆናችሁ ነገር ግን አንድ ህይወት ቀያሪ መጽሐፍ ብቻ ጠቁሜ ካላችሁ እኔ የግሌን አንድ ቆንጆ መጽሐፍ ልጋብዛችሁ። መጽሐፉ ፕራክቲካል ነው፣ ተግባር ላይ የሚውል ነው። ላይክ እኔ ሰልፍ ሄልፕ መጽሐፎች አሁን ማንበብ አቁሜያለሁ፣ ኮምፕሊትሊ ነው የምነግራችሁ። ነገር ግን አንድ ህይወት ቀያሪ መጽሐፍ ብቻዋን አንድ መጽሐፍ ብቻ ማንበብ ካለባችሁ አንድ መጽሐፍ ምጋብዛችሁ እኔ ዘ አቶሚክ ሃቢት የሚል መጽሐፍ ነው። አማርኛም አለው እንግሊዘኛም አለው። የፈለጋችሁትን ማንበብ ትችላላችሁ። ግን ኢትስ ፕራክቲካል አሚን በቃ አለ አይደለ እያንዳንዷን ነገር ለህይወታችሁ የምታውሏት ናቸው። እነዛ ነጥብ የሚመስሉ ጥቃቅን ነገሮችን እንዴት ህይወታችሁን ማስተካከል እንደሚችሉ ሙሉ መጽሐፉ ላይ ተዘርዝሯል። ጄምስ ክሊር ይባላል ደራሲው። በጣም ጎበዝ ደራሲ ነው። እኔ ፐርሰናሊ ህይወቴን በጣም አስተካክሎታል። ጥቃቅን የሚመስሉ ህይወትን ሊቀይሩ የማይመስሉ ነገሮች ግን ህይወት የሚቀይሩ ነገሮች እንዳስተካክል የረዳኝ መጽሐፍ ነው። ፐርሰናሊ ብታነቡት ብዙ ነገር ታተርፋላችሁ። እግዚአብሔር ነው የምነግራችሁ። ከዛዎች በተጨማሪ ደግሞ ሃዮች እድሜ ያላችሁ መንገዳችሁን ብዙ ምናምን ላይፍሽን ዲስከቨር ለማድረግ ተፍተፍ እያላችሁ ያላችሁ ሰዎች ካላችሁ ደግሞ እኔ ፐርሰናሊ በግል የምወደው መጽሐፍ ዛልኬሚስት ነውና ዛልኬሚስትን በአማርኛ በእንግሊዘኛም አለው እሱ ብታነቡት ህይወታችሁን የሚቀይሩ ቤስት መጽሐፎች ናቸው ጋይስ። ታንኪዩ